ሰላም የጣና ግራፊክስ ቤተሰቦች እንዴት ቆያችሁ? ይህ የጣና ግራፊክስ የዩቲዩብ ቻናል ሲሆን ስለተለያዩ የሶፍትዌር ትምህርቶች ከዜሮ ጀምረን የምንማርበት የዩቲዩብ ቻናል ነው። ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጥታ ወደ ዛሬው ስራ እናልፋለን። ዛሬ የምናየው በባለፈው እስከዚህ ድረስ ሰርተናል። ዛሬ የሚሆነው ደግሞ የተለያዩ ፈርኒቸሮችን ባዙሩሙ ላይ እና የተለያዩ የአልጋ አይነቶችን ወደ ሰራነው ሩሞች ማስገባት ይሆናል ማለት ነው። እሱን ለማድረግ የተለያዩ ብሎኮችን፣ ፈርኒቸሮችን፣ አልጋዎችን እና የተለያዩ የምንፈልጋቸውን ነገሮች መጀመሪያ ማዘጋጀት አለብን። እሱን ለማውረድ cardblock.com ብለን ሰርች በማድረግ እያንዳንዱ ነገር ማውረድ እንችላለን ማለት ነው። እኔ አውርጃለሁ። እዚህ ጋር ኢንሰርት ውስጥ ገባና እቺን ኢንሰርት የምትለውን ክሊክ በማድረግ ኦፕሽን ላይ በመግባት ምን አደርጋለሁ? እዚህ ሴሌክት አደርጋለሁ። ወደ አስቀመጡበት ዳውንሎድ አድርጌ ወደ አስቀመጡበት እኔ አውርጄ አስቀምጬው ነው። አልጋዎችን ለማስገባት እዚህ መጣና ቤድሩም የሚሉ ነገሮችን መርጣለሁ ማለት ነው። እዚህ ጋር ቤድ ፕላን የሚል አለ። እዛን እዚሁ እየመረጥኩ እዚህ ጋር ማየት እችላለሁ። እዚህ ጋር ያሳየኛል። የሚከፍትልኝ ከሆነ እዚህ ያሳየኛል። ግን ማይከፍትልኝ ከሆነ ከቨርዥኑ ጋር ማች ካላደረገ ላይከፍት ይችላል። እሱን ማች የሚያደርግ ሴሌክት አድርጋችሁ ማውረድ አለባችሁ መጀመሪያ ላይ። ስለዚህ መርጦልኛል። ስለዚህ ኦፕን እለውና ዘን ኦኬ ዘን ከዛ በኋላ እዚህ የምመርጥበትን ያስመርጠኛል። ዘን ኢንተር እለዋለሁ። ዘን የቱ ጋር ላስቀምጥልህ ነው የሚለኝ። እዚህ ጋር ክሊክ ሳደርግ እንደዚህ ተቀመጠልኝ ማለት ነው። እዚህ ጋር መጥቶ ተቀመጠልኝ። ዘን ወደ ጠጋ አድርጌ ለማስቀመጥ እዚህ ጋር ሙሉ ሴሌክት አድርገውና ምን ማድረግ እችላለሁ? ሙቭ ማድረግ እችላለሁ። ይሄን ሙቭ አድርጌ እዚህ ጋር አስቀምጠዋለሁ ማለት ነው። እዚህ ጋር የተለያዩ ሸፕ ያላቸው አልጋዎች አሉ። ስለዚህ ሴሌክት እያደረኩ ምን አደርጋለሁ? አስገባለሁ ማለት ነው። ለምሳሌ እኛው እንደዚህ መርጠውና ምን አደርገዋለሁ? ኮፒ ማድረግ እችላለሁ፣ ሙቭ ማድረግ እችላለሁ። እኔ ለምሳሌ ሙቭ ላድርገው። ይሄን ሙቭ ላድርገውና እዚህ ጋር አምጥቼ ምን አደርገዋለሁ? እንደዚህ አድርጌ ሮቴት ይሄን ነገር እነዚህ ሮቴት ምናምን በብዛት በባለፈው ስላየን ልክ እንደዚህ ሆኖ እንዲገባልኝ የፈለኩት እዚህ ጋር ከለሩን እንዲታየኝ ማድረግ ይችላሉ። ልክ እንደዚህ ከመረጡ በኋላ ራይት ክሊክ ዘን ከታች ፕሮፐርቲ የሚላል እሱን በመንካት ቀለሙን ወይም ከለሩን ማስተካከል እችላለሁ ማለት ነው። ላይ ከለር የምትላለች እሷን ክሊክ ሳደርጋት እዚችን ነው ስነካት ያስመርጠኛል። በዚህ መንገድ ከለሩን ማስተካከል እችላለሁ። ዘን ይሄንን መረጥኩት። አሁንም በተመሳሳይ ሴሌክት አድርጌ ምን አደርገዋለሁ? ኮፒ አደርገዋለሁ። ዘን ይችን ጠርዝ ወይም ከላይ እኛውን ጠርዝ ይዘና ምን አደርገዋለሁ? አምጥቼ እዚህ ጋር ቁጭ አደርገዋለሁ ማለት ነው። እዚህ ጋር አስቀመጥኩት። በተመሳሳይ እዚህም አሁንም እዚህ ጋር አድርገውና አሁን ሙቭ አደረገውና እችኛውን ጠርዝ በወዲ ጠርዙ በወዲ ሳይድ እንዲሆንልኝ እችን ጠርዝ እዚህ ጠርዝ አስቀምጣለሁ ማለት ነው። ቤድሩም 1 ቤድሩም 2 ቤድሩም 3 ብለን ነው ያስቀምጥነው። ከዛ እዚህ ጋር ባዝሩም አለ፣ እዚህ ጋር ኪችን አለ፣ እዚህ መሃል ላይ ሊቪንግ ሩም አለ ማለት ነው። ወይም የተለያዩ ሶፋዎች ምናምን የሚቀመጡበት ሩም ነው ማለት ነው ይሄኛው። ስለዚህ ይሄን አንድ ሁለቱን አልጋዎች እንደዚህ ያስገባን ሌላም በተመሳሳይ ሌላ አልጋ ማስገባት እንችላለን። ለምሳሌ ይሄኛውንም መምረጥ እንችላለን። ወይም ሌላ ካስፈለገ ይሄኛው አይሆንም ብለን ካሰብን ሌላ ለመምረጥ ይሄንን ምን እናደርጋለን? ሴሌክት እናደርግና እናጠፋለን። አሁንም ኢንሰርት ላይ እንመጣና ምን እናደርጋለን? ሞር ኦፕሽን ላይ እንገባለን። እኔ ብዙ ጊዜ ስለሰራው ነው ሞር ኦፕሽን ይመጣልኝ። ስለዚህ ምን አደርጋለሁ? አሁንም እዚህ ሌላ ቤድ እመርጣለሁ ማለት ነው። ለምሳሌ ይሄንን መረጡትና እንኪያሁት ወይም ክሊክ አድርጌ እዚህ ጋር ምን አድርገዋለሁ? ኢንተር ዘን የቱ ጋር አስቀምጣለሁ የሚለኝ እዚህ ጋር ኦኬ አልሁት። እንደዚህ መጣልኝ ማለት ነው። ስለዚህ አሁንም እነዚህንም ምን አደርጋለሁ? ኮፒ እያደረኩ አስገባለሁ ማለት ነው። ዘን ሆም ላይ አደርጋለሁ። ይሄን ዘን ይችን ኮፒ አድርጌ ወይም ሙቭ አድርጌ እዚህ ጋር አደርግና ከዛ ምን አደርገዋለሁ? አሽከረክረዋለሁ። ይሄ በራሱ ከለሩ ስላለው
ከለሩን መቀየር አስፈላጊ አይደለም። አስፈላጊ ከሆነ በቅዱ መንገድ መቀየር እንችላለን። ዘን ይህን ሮቴት ይሄኛው እንደዚህ ነው የሚያስፈልገኝ። እዚህ ጋር ላስገባው ነው የፈለኩት። ስለዚህ ትራሱ ወደዚህ የሆነ አልጋ ነው ማስገባው። ስለዚህ ሴሌክት አደረኩና ምን አድርገዋለሁ ሙቭ ዘን ሙቭ ሳረግ ጠርዟን መርጥና ከግድግዳው ጠርዝ ጋር አታች እንዲያደርግልኝ ያደርጋለሁ። በዚህ መንገድ እዚህ ጋር ነው ማስገባው። እንዲሆን ሊፈልጉ ልክ እንደዚህ ተቀመጠልኝ ማለት ነው። ልክ እንደዚህ ተቀመጠልኝ። ይህንም ላጥፋውና ሌሎችን ላስገባ። የተሻለ አልጋ ስለሆነ ይሄኛውን ላስገባ። በተመሳሳይ አሁንም መርጥና እዚህ ይሄኛውንም እንደዚህ መርጠውና ምን አደርገዋለሁ ወስደዋለሁ ማለት ነው። ዘን ይሄንም ወደዚህ ሙቭ ላድርገውና እዚህ አድርጌ እንደፈለገኝ አስተካክለዋለሁ ማለት ነው። ዘን ይሄንም ሮቴት ይሄ እንደዚህ ነው ሮቴት እንዲሆን የምፈልገው። ኦኬ አሁንም እንደዚህ መርጠውና ምን አደርገዋለሁ ኮፒ ላድርገው። ኮፒ ሳደርገው ይችኛዋን ጠርዝ ይዘና ታችኛውን እዚህ ጋር አደርጋታለሁ። እዚህ ጋር አምጥቼ እዚህ ጠርዝ ላይ ቁጭ አደርጋታለሁ ማለት ነው። ስኪፕ ነውና አሁንም ይችኛዋን እዚህ ጋር ለማስቀመጥ ደግሞ ሌላኛዋን ጠርዝ ሴሌክት አደርጋታለሁ ማለት ነው። ከዛ ምን አደርገዋለሁ ሙቭ አደርገዋለሁ ስለጨረሱ። እዛን እዚህ ጋር ምን አደርገዋለሁ እዚች ጋር በዚህ መንገድ አልጋዎችን አስገባው ማለት ነው። ቀጣዩ የሚሆነው ምንድነው እነዚህ ባዝሩሙ ላይ እና ኪችን ላይ የሚያስፈልጉ ነገሮችን ለማስገባት ይሄንን ሴሌክት ብዬ ዲሊት እለዋለሁ። አሁንም ምን አደርጋለሁ ኢንሰርት ላይ ገብቼ አሁንም እዚህ ጋር ሞር ኦፕሽን መጣና ምን አደርገዋለሁ እዚህ ሴሌክት አደርጋለሁ ብሮዘር ላይ ገብቼ። ዘን እዚህ ጋር ምን አደርጋለሁ ሊቪንግ ሩም ፈርኒቸር የሚል አለ። ሴሌክት አደርገውና እመርጠዋለሁ። ከዛ እዚህ ጋር ክሊክ አድርጌ ኢንተር። ከዛ እዚህ አካባቢ ይቀመጥልኝ። ከዛ እንደዚህ መጣልኝ ማለት ነው። ስለዚህ ላይ ለምሳሌ አንድ ሶፋ አለ። የመጀመሪያው ይሄኛው ለምሳሌ እነዚህ መደገፊያዎች ናቸው። ይሄ እዚህ ጋር ጠረጴዛ አለች። ይሄ ምንጣፍ ነገር አለው። ዘን ይሄኛው ወደ ግድግዳው እንዲዞር አድርገዋለሁ። እሱን ለማዞር እንደዚህ ሴሌክት አድርገውና ምን አድርገዋለሁ ሮቴት አድርገዋለሁ። እንዴት ነው ሮቴት የሚሆንልኝ? እንደዚህ። ከዛ ምን አድርገዋለሁ ሴሌክት። ከዛ ከለሩን ማስተካከል እችላለሁ። እዚህ ጋር በቅዱ መንገድ ሴሌክት እዚህ ጋር ከለር መርጥና ምን አደርጋለሁ እዚህ ጋር በፈለግነው ከለር መምረጥ እንችላለን። ለምሳሌ ይሄኛውን ልበለው ወይም ይሄን ልበለው። አሁን ሴሌክት አድርግና ምን አደርገዋለሁ ኮፒ አደርገዋለሁ። እንቺን ይሄ እዚህ ጋር ትልቅ ነው በጣም። ስለዚህ እዚህ ጋር አድርገውና ሮቴት ላድርገው እስኪ ሮቴት አድርጌ ሮቴት አደርገዋለሁ። እንደዚህ ሮቴት አድርገውና ምን አደርገዋለሁ እዚህ ጋር እንዲቀመጥልኝ አደርጋለሁ። ከዛ ሙቭ ዘን እዚህ ጋር እንደዚህ ማስቀመጥ እችላለሁ ማለት ነው። እዚህ ጋር ማስቀመጥ እችላለሁ። ትንሽ ጠጋ እንዲል እንደዚህ ሴሌክት አድርግና ሙቭ አደርገዋለሁ። ከዚህ ትንሽ ጠጋ እንዲል እንደዚህ አደርገዋለሁ። ዘን እነዚህ መደገፊያዎች ናቸው። እዚህ ጋር ጠረጴዛው አለች። በዚህና በዚህ ሌላ ሶፋዎች አሉ። ዘን እዚህ ጋር ደግሞ ሌላ ሶፋ ማስገባት እችላለሁ። ሌላ ሸፕ ያለው ሶፋ
ማስገባት እችላለሁ። እዚህ እመርጣለሁ ማለት ነው። ከዚህ እመርጣለሁ። እዚህ ጋር ያለችዋን አምጥቼ እዚህ ማስቀምጣት። ለምሳሌ እዚህ ጋር መጥቼ እንደዚህ ሴሌክት አድርገውና ወደ ዳር ሙቭ አድርጌ ወይም ኮፒ አድርጌ አምጥቼ እንደፈለገኝ እያሽከረከሩ እንትኑ እንዲይዝልኝ ማድረግ እችላለሁ ማለት ነው። ከዛን ሮቴት እኛው ደግሞ ወደ ታች የዞረ እንደዚህ የሆነ ባረገው አሁንም በተመሳሳይ ከለሩን ማስተካከል እችላለሁ እዚህ ጋር። ስለዚህ ዘን ሙቭ እዚህ ጋር መርጥና ምን አደርገዋለሁ አስገባዋለሁ ማለት ነው። እዚህ ጋር እንዲቀመጥልኝ እዚህ ጋር ሌላ ፈርኒቸር ማስቀመጥ እችላለሁ ማለት ነው። ዘን እዚህ ዋናው በር ነው። ስለዚህ እዚህ ጋር እንደዚህ ማስቀመጥ እችላለሁ። ዘን ቀጣዩ ምንድነው የሚሆነው? እነዚህ ሶፋዎችን ካስገባ በኋላ ባዝሩሙ ላይ እና ኪችን ላይ የሚገቡ ነገሮችን ማስገባት፣ ባዝሩሙ ላይ እና ኪችን ላይ የሚገቡ የሚችሉ ነገሮችን ማስገባት ነው ማለት ነው። ስለዚህ ይህንን የማያስፈልገኝ ከሆነ እዚህ እንዳይረብሸኝ ሴሌክት አድርጌ ዲሌት አደርገዋለሁ። ይህንን በተመሳሳይ ዲሌት አደርገዋለሁ ማለት ነው። እዚህ ጋር ሌላ ጠረጴዛዎችን የተለያዩ ነገሮችን ማስገባት ከፈለግን ማስገባት እንችላለን ማለት ነው። ዘን ይህን ካስገባን በኋላ ቀጣይ ወደ እዚህ ጋር ምኖችን እንመርጣለን። ለባዝሩሙ እና ለኪችኑ የሚያስፈልጉ ነገሮችን እናስገባለን ማለት ነው። አሁን በተመሳሳይ ምን እናደርጋለን? እነዚህ በሙሉ ለባዝሩም የሚያስፈልጉ ነገሮች ናቸው። ስለዚህ ለሻወር፣ ለመታጠቢያ፣ ሽንት ቤቶች ምናምን እናስገባው እዚህ ነው። ስለዚህ እኛው ለምሳሌ ለሻወር መውሰጃ ብለን እናስብ። ይሄን ምን እናደርገዋለን? እዚህ ላይ ኮፒ እያደረግን ማስገባት እንችላለን ማለት ነው። እዚህ ጋር ድሮይንጋችን ያለ እዚህ ጋር እናስገባለን ማለት ነው። ፔስት ዘን እዚህ ጋር እናስቀምጠውና እናደርገዋለን። ዘን ሙቭ እዚህ ጋር እንደዚህ አድርገን ማስቀመጥ እንችላለን ማለት ነው። እዚህ ጋር እንደዚህ እናስቀምጠዋለን። ለምሳሌ እችኛዋ እንደዚህ መረጥና አሁንም በቅድሙ መንገድ ኮፒ ዘን እዚህ ጋር መጣን ምን እናደርጋለን? እዚህ ጋር ገብተን ፔስት ዘን ይሄንን ሴሌክት አድርገን አሁን ወደ ላይ እየዞረች እንድትሆን ሮቴት ማድረግ እችላለሁ። ስለዚህ ነው ሮቴት እንደዚህ ይሁን። ቆይ ወደ ላይ ሮቴት አድርገው እንደዚህ መልኝና ዘን ሴሌክት አድርጌ ምን አደርገዋለሁ? ሙቭ ከዛ በኋላ እዚህ ጥግ ላይ አደርገዋለሁ ማለት ነው። እዚህ ጥግ ላይ አደርገዋለሁ። ጠጋ ብሎ እንዲቀመጥልኝ በዚህ መንገድ አስቀምጠዋለሁ። እዚህ ላይ እዚህ አካባቢ ሌሎችን እጅ መታጠቢያዎችን ማስገባት እችላለሁ። አሁንም እዚህ መጣና እዚህ ጋር የተለያዩ እንትኖች አሉ እነሱንም ለማስገባት እችላለሁ ማለት ነው። ዘን ሴሌክት አድርጌ ኮፒ እዚህ ምን አደርገዋለሁ? ፔስት እዚህ ጋር አስቀምጥና እዚህ ጋር እንድትቀመጥልኝ የፈለኩ አሁን እንዳል ትቀመጥ በዚህ ሙቭ ይችላልና እንደዚህ እንድትቀመጥ ፈለኩ። በዚህ መንገድ ማስገባት እችላለሁ። ቀጣዩ ምንድነው? እዚህ ጋር ኪችን ነው። ለኪችን የሚያስፈልጉ ነገሮችንም አሁን እናስገባለን ማለት ነው። እሱንም ለማስገባት በቅድሙ መሰረት እናደርጋለን። አንግሉ ላይ ይችላ ባስገባት ለምሳሌ ይችን ክሊክ አደረኩና ኮፒ አድርጌ ምን አደርገዋለሁ? እዚህ አምጥቼ አስገባዋለሁ።
ፔስት አድርገውና እዚህ ጋር አስቀምጬ ምን አደርገዋለሁ? ሙቭ አደርገዋለሁ። ሙቭ እቺ አንግል እዚህ ጋር እንደዚህ እንድትሆንልኝ የፈለኩ እንደዚህ አድርጌ አስገባሁ። ሌሎች ነገሮችን ለማስገባት አሁን በተመሳሳይ እየመጣሁ ምን አደርጋለሁ? ሴሌክት እያደረኩ አስገባለሁ ማለት ነው። ሴሌክት አድርጌ ኮፒ፣ ከዛ እዚህ መጥቼ ምን አደርገዋለሁ? ፔስት እዚህ ጋር አስቀመጥኩት። ሴሌክት አድርጌ ምን አደርገዋለሁ? ሙቭ ይህንን እዚህ አካባቢ ሙቭ እዚህ ጋር ሌላ ነገር ባስቀምጥ ይሄን እንደዚህ አስቀመጥኩ። ሌላም የሚያስፈልገኝ ነገር ካለ አሁን ይሄንን በተመሳሳይ ሴሌክት ኮፒ እንደዚህ ያስቀመጥኩት። ዘን በዚህም ሌሎች ነገሮች ማስገባት እችላለሁ። ሴሌክት አድርጌ ምንድነው ማድረገው? ፔስት ኮፒ፣ ከዛ ፔስት አድርጌ እዚህ ያስገባዋለሁ ማለት ነው። ዘን ይሄንን ሮቴት አደርገዋለሁ። እዚች ጋር ይዤ ሮቴት በማድረግ እዚህ አካባቢ ቁጭ እንዲል አደርገዋለሁ። እንደዚህ እንዲሆንልኝ የፈለኩ። እሺ አሁን በዚህ መንገድ ሴሌክት እያደረኩ በምፈልጋቸው ነገሮች በሙሉ አስገባለሁ ማለት ነው። ለምሳሌ የእጅ መታጠቢያ ነው። እሷንም ሴሌክት አድርጌ ምን አደርጋታለሁ? ኮፒ፣ ዘን ፔስት እንደዚህ አስቀምጣለሁ። እዚህ ጋርም ሌላ ነገር እንዲገባልኝ ከፈለኩ አሁን በተመሳሳይ በዚህ መንገድ የምፈልጋቸውን ነገሮች በሙሉ እየመረጡ አስገባለሁ ማለት ነው። ፔስት ሮቴት አደርገዋለሁ። እንደዚህ ይሁን። ይኸኛው ሙቭ ይህኛውን አምጥቼ እንደዚህ እንድትሆን ፈለኩ። ዘን በዚህ መንገድ የሚያስፈልጉኝን ነገሮች አስገባው ማለት ነው። የተለያዩ ሶፋዎችን የሚያስፈልጉኝ ነገሮች ወደ ሰራሁት የቱዲ ፍሎር ፕላን እንዴት ማስገባት እንደምችል በዚህ ያየን። ቀጣይ የሚሆነው ምንድነው? የሰራነውን የቱዲ ፍሎር ፕላን እንዴት ወደ ስሪዲ እንቀይረዋለን ወይም እንዴት ኤክስትሩድ እናደርጋለን የሚለውን እናያለን። በቀጣይ ቪዲዮ እስከምንገናኝ አስተያየት፣ ኮሜንት ካላችሁ ኮሜንት ላይ ማስቀምጡልኝ። ቴንኪው።